መልክዓ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ጌታ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራርህ ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና። ፈጣሪ ክርስቶስ ሆይ የዳዊትን ባሕሪ ያደረግ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ። ጌታ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስ ፀጉርህ ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ጭፉቅ ነውና። ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከምንባቡ አንዲት ቃልስ እንኳን እንዳትጎድል የምስጋናህ መጽሐፍ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኑር። ጌታ ኢየሱስ ሆይ ሥጋን ለብሶ ፀጉርን ተጎናጽፎ የወርቅ ሸምበቆ ለመሰለው ክሳድህ ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ጌታ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና። ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማያይህ በዘነመ ጊዜ ሰፊ በሆነው የቸርነት መጋረጃ ክልለኝ። ጌታ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው ለሚገኙ ዓይኖችህ ጌጥ ለሆኑ ክንድቦችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኙ ክንዱ ነህ። ንብ የዱር አበቦችን ቀስሞ ማር እንደሚያዘጋጅ የጥበባትን ሁሉ ፍሬ የሚሆን ፍራሄ መለኮትን በልቦና ያሳድርብኝ። ጌታ ኢየሱስ ሆይ ምሉ የሆነ እንደ ጠራ የምንጭ ውሃ ለሚሆኑ ዓይኖችህ ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የሚያዩ ናቸውና። ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ አንተ ነህ። አቤቱ በይቅርታህ መነሳንስ ርጨኝ፣ ከበረዶም ነጻ ዘንድ ከኃጢአት የጠበኝ። ጌታ ኢየሱስ ሆይ የፍጥረትህን ጥሪ ከመስማት ቸል ለማይሉ ጆሮችህ ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋሉና። ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀኝ ጎዳና ምራኝ። ጌታ ኢየሱስ ሆይ መለኮታዊ ጸዳል ለረበረበባቸው ጉንጮችህ ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚሸቱ ሽቶ መመንጫ ናቸውና። ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆንህ በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቼዋለሁና እናንተ የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታ ኢየሱስ ሆይ የሽቶ መፍለቂያ ለሆኑ አፍንጮችህ ሰላምታ ይገባል። እነርሱ የተማመኑ የሁለት ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታ ከገጽታ ያይለይ። እነሆ በመስቀል ላይ በፈሰሰው ደምህ ጣዕም ረክቼ
ማሕያዊ በሚሆን የፍቅር ቀስት ተነድፌአለሁና። ጌታ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከናፍሮችህ ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አለውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞትህ ለመለወጥ በዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግ ነህና ሐራዊ ጎንህን በጦር ወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭቼው በኀጢአት ፍቶት የተቃጠለውን ልቤን ቀዝቃዛ ያድርገው። ጌታ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍህ ሰላምታ ይገባል። የልቡናው ንጽሕና በፊትህ ተወዳጅነትን አግኝቷልና። ፈጣሪ ክርስቶስ ሆይ ቅያሜ ባንተ ዘንድ ቦታ የለውም፣ ቸርነት ግን የባሕሪ ነው። ስለዚህ የትዕግሥትህን መጠን ጥቅም እንዲሁ አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታን ቁልፍ ስጠኝ። ጌታ ኢየሱስ ሆይ በደምና በሥጋ በተዋሃደ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩ ጥርሶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባት ፊት የተወደደ መሥዋዕት ሆነህ ስለ ቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥም ብዛት የተነሣ ነቅቷል ተሰነጣጥቋልና ያለምንም ሞቀሳ ሥጋህን ለመብላት ደምህንም ለመጠጣት ስጠኝ። ጌታ ኢየሱስ ሆይ በታቦር ተራራ ላይ ምስጢረ መለኮትን ለመግለጽ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሣ ያ ታላቁ ብርሃን አምድ ተነዋውጿልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲናን ዕፅ የተዋሃድህ የእሳት ነበልባል አንተ ነህ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦናዬ የጤሰ ውስጣዊ ሕሊናዬም ነደደ። ጌታ ኢየሱስ ሆይ ቸር ማሕያዊ ለሚሆን ቃልህ ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቶአልና። ጌታ ኢየሱስ ሆይ የሰላም የቸርነት ንጉሥ አንተ ነህ። አባቶ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ጌታ ኢየሱስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስህ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየር ያመጣልና። ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ነህ። ስለዚህ ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናትም ከምስራቅ እስከ ምዕራብ ይመላለሳሉ። ጌታ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትንም እስከ መጠጣት ደርሷልና። ፈጣሪ ክርስቶስ ሆይ የብንያሚው የጳውሎስ መምህር ነህ። ስለዚህም በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ጌታ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደም ግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህና አምላካዊ ታምራቶችህ በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ጌታ ኢየሱስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ድንጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኀጢአትን የሚያስተሰርይ በግአ መሥዋዕት አንተ ነህ። ስለ እኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመህ ያዘጋጀኸው ነውና።
ጌታ ኢየሱስ ሆይ በብዙ መቶ ሺህ የሚቆጠር ግርፋትን ለተቀበለ ዘባንህ ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከእርሱ አልተለየምና። ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድነ ለወዳጅህ የሰርግ ቤትን ባዘጋጀ ጊዜ እኔን የማዕዱ አስተናባሪ አድርገኝ። ጌታ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆነ መጠን የመጎናጸፊያን ዘርፍ ዕደ ሕሊናዬ በዳሰሰ ጊዜ የኔ አገልጋይ ኃጢአት ከስሩ ተመንግሎ ይውደቅ። ጌታ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነው ሕፅንህ ሰላምታ ይገባል። የዘብዴዎስ ልጅ ዮሐንስ ያረፈበት ነውና። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አጽቆቿ የበዙ ቅጠሎቿ ሰፊ የሆኑ ዛፍ ብዙ አዕዋፍን መጠቅለል እንደምትችል ሁሉ እኔም በክንፈ ረድኤትህ ስር ልጠቅለል። ጌታ ኢየሱስ ሆይ በደረቅ ግንባር ዓይን ይፈጠሩ ዘንድ በተቀደሰው የአፍ ምራቅ ጭቃ ለለወሱ እጆችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በብርስፎሮስ በሥጋ ወደሙ የምትነገር ትምህርተ ኅቡዓት ነህ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውም ትጥቃቸውን ይፈታሉ። ጌታ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ወርችህ ሰላምታ ይገባል። በጸብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋብህ ጠረጴዛዬ ነህ። ከመስቀል ጽዋ ማየ ሕይወት አጠጣኝ፣ ያለ እርሱ ማንም ሊድን አይቻለውምና። ጌታ ኢየሱስ ሆይ የሰቡ እንስሳትና ራስን እንደሚቀጠቅጥ እንደ አንበሳ ኩርማ ለከበደ ኩርማ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተ ነህ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታልፍ በመምጣትህ በደላችንን አጥፍተህ ኃጢአታችንንም ድል አድርገህ ከባርነት ነፃ አወጣኸን። ጌታ ኢየሱስ ሆይ የእጅና የወርችህ መጠን ለሆነው ጠንካራ ክንድህ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፍ የተመረጥክ ነህ። እነሆ የኀጢአት ማዕበል ሞገድ በላዬ ላይ ተነስቶብኛልና በበደል ባሕር ከመስጠም አድነህ በጥበብ አሻግረኝ። ጌታ ኢየሱስ ሆይ ቅንዋትን ባኮቴት ተቀብሎ የሕማም ተሳታፊ ለሆነው መሃል እጅህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳን ሁሉ ላይ አድረህ የምትኖር ነህ። ወፍ ብርሃንን ከብርሃን እንደምትጸንስ የቃልህ ዘር መጽሐፍ በሆዴ ይስረጽ። ጌታ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምንና ከጎኑ አንዲት አጥንት ነስተህ ሔዋንን ለፈጠሩ ጣቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረክ ጊዜ የኀጣን ቤዛ የሆነ ደመ ማኅተምህ ሱራፌ የዘጋውን የገነት በር ከፈተልን። ጌታ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጽፍር ሰላምታ ይገባል። እሊኸውም በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍናው ደጀን ስለሆንህ
ገዥ በሚሆን የመንግሥት አደባባይ ተሰብስበው ሰብአ ሰገል እጅ መንሻ አቀረቡልህ። ጌታዬ ኢየሱስ ሆይ ፍሉህ የሚፍለቀለቅ የሥጋዊ ጉድጓድ ለሆነው ጎንህ ሰላምታ ይገባል። ይኸውም የቅዱሳን የንጽሕና ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብህ ነህ። አምላኬ ሆይ መለኮትን ከሥጋ ጋር አዋህደህ በዚህ ዓለም በተገለጽክ ጊዜ መልአከ ሞት በልቅሶ ባሕር ሰጠመ። ጌታ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመር ሆድህ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይቻለውምና። ፈጣሪ ክርስቶስ ሆይ በወንጌል መንግሥት ወራት በባሕር በመርከብ ለሚመላለሱ ገጸ በረከት ሰጡ። በየብስ የሚኖሩ እጅ መንሻን አቀረቡ። ጌታ ኢየሱስ ሆይ መንታ ለሆኑ ኩላሊቶችህ እንዲሁም ለልብህ ሰላምታ ይገባል። የሕሊና መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድክ ፍጹም አምላክ ነህ። ስለ አንተ በቀል ነነዌ በተፋረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ጌታዬ ኢየሱስ ሆይ የበጎ ነገር ምንጭ ለሆነው ሕሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድክ እውነተኛ ብርሃን አንተ ነህ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቀት ትመለከታለህ። ስለዚህ ልዑልና የተመሰገንህ ነህ። ጌታ ኢየሱስ ሆይ በባሕርያት መካከል ገዥ ለሆነው ህንብርትህ ሰላምታ ይገባል። ሕልውናው እንደ ዕንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረን እንደተናገረ በድካማቸው በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ ሜዳልያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ጌታ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና እያለው እንደ ደካማ ባሪያ የትሕትና የመዋረድ ገመድ ለታጠቀ ወገብህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ሁሉ የሕይወት እንጀራ ነህ። ይኸውም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ኅብስተ መና ያይደለ ለዓለሙ ሁሉ ሕይወትን የሚያድል የሕይወት ኅብስት ነው እንጂ። ጌታ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ አቆያጽህ ሰላምታ ይገባል። መለኮት ለተዋሃደው አካለ ቆምህ ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወት የጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኰል ወገን የሚሆን ጠላቴን በጥላህ ውጋልኝ። ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስን ሽቱ በተቀባህ ጊዜ በዚያን ቀን ወይንም ያን ጊዜ እህት በሆነችኝ በወደድኩም ነበር። ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙ በሮምና በይሁዳ መስፍን ፊት ለቆሙ እግሮችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትላንቱም የዛሬውም የነገውም አለኝታ ያንተ ስለሆንክ በዕለተ ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀልክበት መስቀል ሰላም እያልኩ እጅ ነሳለሁ። ጌታዬ ኢየሱስ ሆይ ለአባላትህ ሁሉ ስረ ጉንድ ለሆነው ተረከዝህ ሰላምታ ይገባል።
በኮክ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህን ዓለም ገዥ የምትበቀለው አንተነ አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይኔን መጋረጃ ግለጥ፣ ጸዳሉንም አብራ። ጌታዬ ኢየሱስ ሆይ የእግዚአብሔርን መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ እያንዳንዱ የእግሮችህ አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዶስ ሽቱ በሚበልጥ የፍቅርህ መዓዛ ጣዕም ወንድሞች ሰማዕታት ወደ ስቃይ በረሃ ወረዱ፣ ወዳጆችህም ጻድቃን ወደ ተጋድሎ ዱር ተሰደዱ። ጌታዬ ኢየሱስ ሆይ ከወይን ሐረግ ሐጹቅ በልምላሜ እንደበቀሉ ከሁለቱም እግሮችህ በ10 አቅጣጫ ለበቀሉ ጣቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለህ አንድ የእግዚአብሔር ልጅ አንተ ነህ። መርከብ በባህር ላይ እየተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናትና። ጌታዬ ኢየሱስ ሆይ ቅንዋት ባፈሰሱት ደም ለተነከሩ የእግር ጽፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባሕሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ድህነት ስትል በቀራንዮ አደባባይ የተሰቀልህ አንተ ነህ። ስለዚህ ቸርነትን እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩ አንተም ደቀ መዛሙርትህ አድርገኝ። ጌታዬ ኢየሱስ ሆይ በቀይህ ሥጋ ለለመለመ ስነ ቆምህ ሰላምታ ይገባል። ሕያው ማሕያዊ የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነት ባሕር ወንዟ መላች ተሾመች፣ ያለመጉደል በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ጌታዬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመውረድ የሚሰግዱለት ክቡር ለሚሆን አምላካዊ መልክህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችን ገዣችን አንተነ ከክፋት ወደ በጎ የሚመልስ በጎ ተግሣጽህ በልቤ ላይ የበቀለውን ሥጋ ኃጢአት ይንቀልልኝ። ጌታዬ ኢየሱስ ሆይ በገዛ ሥልጣንህ ነፍስህን በመስጠት ጽዋ ሞትን ጠጥተህ ከጨረስክ በኋላ ሥልጣነ ሞትን ለደመሰሰ ጸአተ ነፍስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መልካም አነጋገርህ ለዛ ለከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅህ በሞቴም በሕይወቴም ነፍሴን ሰውነቴን አደራ ሰጣለሁ። ጌታዬ ኢየሱስ ሆይ ለዓይን ጥቅሻ ወይንም ቅጽበት ለምትሞላት ሰዓትስ እንኳን ከመለኮቱ ላልተለየ በርነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኀልፈተ ውላጤ የሌለብህ የባሕርይ አምላክ ነህ። ስለዚህ ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይንም የባሕርን ሽቱ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖቴን ነው እንጂ። ጌታዬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ኅብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለህ ድንገት በመጣ ጊዜ ብልሆችና አዋቂዎች እንደሆኑ 5ቱ ደናግላን ብሩህ የሆነ የምግባር ፋና መብራትን አብርቼ ይቀበል ዘንድ ቅጠረኝ። ጌታ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩባት ምስጢራዊ ለሆነ በጎለጎታ ለምትገኘው መካነ መቃብርህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሥራ በረከት የሰጠኸው
ውሃቤ በረከት አንተ ነህ። ይቅርታ ቸርነትህ ሁሉ በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ጌታ ኢየሱስ ሆይ ክቡር የሚሆን የመቃብርህ ጠባቂዎች ከድንጋጤ የተነሳ የትንሣኤ ግርማ የገለጠባቸው በሦስተኛው ቀን ከሙታን ተለይተህ ለተነሳው ትንሣኤህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህ የሙታን ሁሉ ጎዳናን ጠርገሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትም አድርጌ እመካብሃለሁ። ጌታ ኢየሱስ ሆይ ስለ ፍጹም ሃይማኖት በክብር ለሞቱ ቅዱሳን ሁሉ የትንሣኤያቸው መረጃ መተማመኛ ለሆነው ትንሣኤህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የትንሣኤህ በዓል የደስታ በዓላችን ነው። ሥርዓተ ሕጉ የእስራኤል ሥርዓት ነውና። ጌታ ኢየሱስ ሆይ ምጥቀቱ ለማይመረመር እርገትህ ሰላምታ ይገባል። በአባት ቀኝ ለመቀመጥህ ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱና ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ካንተ ዘንድ የሚገኝ መንፈስን ላክላቸው። ጌታ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት ለምታበራ ደመና በኋለኛውም ሰዓት ለምትመጣባት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትህና በታላቅ ክብር በመጣ ጊዜ በልዩ ክብር አጊጠን ካንተ ጋር እንመላለስ ዘንድ እኛን ባሮችህን ተድላ ደስታ ወዳለባት አደባባይ ጥራን። ጌታ ኢየሱስ ሆይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተን ልኮልናልና ጠባቂያችን የካህናት አለቃ አንተ ነህ። ስለዚህም አንተ ወዳለህበት ቦታ ሰብስበን እኛ ባሮችህ ተበታትነናልና። አምላኬ ሆይ በራስ ፀጉሬ ቁጥር ምስጋና ይገባሃል። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። ጌታዬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በማይታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነትን ምስጋና ሁል ጊዜ አፌ ይናገራል። ጌታ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተን በወለደች በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን ያንተን ሰው መሆን የሚጠራጠር ወይንም አምላክ ሰው አምላክ መሆኑን የሚክድ ቢኖር እመቀመቅ መንጸፍ ደይን ወርዶ ይንኮተኮታል። ጌታ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክህ ደግሜ ደጋግሜ ሰላም እላለሁ። ለእኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ላንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ ስለ እናትህ ስለ ማርያም ብለህ ከዓይነ ሞት ሰውረኝ። አምላኬ አምላኬ ስልህ ልቡናህ አይጽናብኝ። አዳኜ አምባ መጠጊያ አንተ ነህና። የሰማይና የምድር አምላክ ሆይ የባሕርና የቀለያት አምላክ ሆይ የፍጥረት ሁሉ አምላክ ሆይ የቀደሙ የአባቶቻችን አምላክ ሆይ የመላእክት አምላክ ሆይ የነቢያትና የሐዋርያት አምላካቸው ሆይ የጻድቃንና የሰማዕታት አምላክ ሆይ አቤቱ ሁላችንንም ማረን፣ ይቅርም በለን፣ በደላችንንም አታስብብን። የእጅ ሥራዎች ነንና እኔንም አገልጋይህን በደሌን ፋቅልኝ፣ አጥፋልኝ። አሜን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣
እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን። ከኃጢአቴም አንጻኝ ከብዙ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ እኔስ አበሳዬን በደሌን ሳውቀው ጥፋቴን ሳውቀው ከቶ የሚያድነኝ ቸርነት ነው፣ ቸርነት ነው። አንተን ብቻ በደልኩ ክፉም አደረግሁኝ፣ ክፉም አደረግሁኝ። አሁን ይቅር በለኝ ከፊት ወደቅሁኝ፣ ከፊት ወደቅሁኝ፣ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ተባርክ ዘንድ ሀገራችንን ሃይማኖታችን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትባርክ ዘንድ ማኅበራችንን ጸሎታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።